አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዙበይዳ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ኢንሻአላህ ዛሬ በአዲስ ቪዲዮ መጥቼ ያለው ማለት ነው። ቪዲዮውን ስትጀምሩት በላይክ በሰብስክራይብ ነባሮቹ ደግሞ ቪዲዮውን ደስ ካላችሁ ደግሞ እኔ ያስደሰተኝን ካስደሰታችሁ ሼርም እያደረጋችሁ አበረታቱኝ ማለት ነው። ኢንሻአላህ ማበረታታችሁን እፈልጋለሁ ማለት ነው። ኢንሻአላህ ዛሬ ያው አልሐምዱሊላህ ከስንት ጊዜ በኋላ የልፋቴን አግኝቻለሁ ማለት ነው። ብዙም ሆነ ትንሽም ሆነ ሰርታችሁ ማግኘት ያው ትልቅ ነገር ነው። እንደገና ደግሞ ቻናል ደግሞ ይሰራል አይሰራም፣ ለምሳሌ ይከፍላል አይከፍልም የሚለውን ነገር ማወቅ ራሱ ትልቅ ነገር ነው ማለት ነው። አላህ መጨረሻውን ያሳምረው። ለምሳሌ ማንም ሰው ይሆናል አረጋለሁ እሰራለሁ ነው እንጂ የሚፈጠረው ነገር አይታወቅም። አላህ ነው ሁሉም ነገር የሚያውቀውና አላህ ሱብሃነሁ ወተዓላ ለሁላችንም ያግራልን ያበጀልን ማለት ነው። ሌሎቻችሁም የምትደክሙ አዳዲሶቹም ኢንሻአላህ አላህ ሱብሃነሁ ወተዓላ ደግሞ ለዚህም ቀን እያብቃችሁ። ሌሎቻችሁም ደግሞ በርቱ፣ ጠንክሩ። ያው ብዙ ልጆች ያው አይናገሩም እንጂ ብዙ ሰው የከፈለው ሰው አለ። ዝም ብሎ አይደለም ማለት ነው የሚለፋ፣ ግን ያው መናገር የማይፈልግ ሰው አለ። ስለዚህ ኢንሻአላህ ቪዲዮውን እስከ መጨረሻ አዳምጡት። የከፈለኝን ማክል እነግራችኋለሁ ማለት ነው። ማንም በማንም አይወስድበትም። ለምሳሌ ሁሉም ያው እየደከመ እየዞረ እየለመነ ነው ሰብስክራይብ ምን እየተባለ ለዚህ የምንደርሰው ማለት ነው። ለምሳሌ ለአንዱ ትልቅም ከፈለው ለአንዱ ትንሽም ከፈለው ያው ነው፣ ለራሱ ነው። ማንም የሚወስድበት የለም። የሁላችንም አንድ አይነት ነን ማለት ነው። ዩቲዩብ ለምንታገለው የምንለፋው ማለት ነው። ስለዚህ ብናቀም ብንናገርም ምንም የሚንቀንስብን ነገር የለም በማለት ነው እላችኋለሁ። ኢንሻአላህ አብራችሁ ለምታበረታቱኝ ጀዛኩሙላሁ ኸይር ብያለሁ። አሁንም ደግሞ ከጎኔ እንድትሆኑ እንድታግዙኝ በላይክ በሰብስክራይብ ኢንሻአላህ እንትን ላለው ማለት ነው። ተስፋ አለኝ ማለት ነው። አሁንም ማለት ነው ኢንሻአላህ ያው ታውቃላችሁ አሁን ነው እኔ ብዙዎቻችሁ ታውቃላችሁ እኔ ሌላ ቲዩብ ነኝ የምገባበት ላይቭ እኔ ነኝ። በፊትም እንደዛ ነው የነበርኩኝ። አሁን ግን ከአረፋ በኋላ ዙበይዳ ራሷ ናት፣ ቻናሉ የዙበይዳ ነው። እሷ ናት የምትዞረው። ያው ላይቭ ገባላት እኔ ብሆንም ማለት ነው። ብዙ ጊዜ ያው የኔ ቻናል ስለምን ነው የምነግራችሁ ማለት ነው። የማታውቁ አንዳንዶች፣ ብዙዎቻችሁ ደግሞ ታውቃላችሁ ማለት ነው። ስለዚህ ኢንሻአላህ እያበረታቷቸዋት ማለት ነው። ኢንሻአላህ ሀገርም ስንገባ እዚህም ሆነን ማበረታታት አለብን እርስ በርሳችን ማለት ነው። ኢንሻአላህ እላችኋለሁ። ዩቲዩብ ያደክማል ማለት ነው። ያደክማል፣ ግን ደክማችሁ ደግሞ የደከማችሁበትን ስታገኙ ደስ ይላል ማለት ነው። አልሐምዱሊላህ ረብል ዓለሚን። እኔ ያው ብዙም አልዞርበትም ነበር ከራሴም ቻናል ጋር እያስቸገረኝ፣ ያው ከስራም ጋር ታውቃላችሁ ማለት ነው። ሁለት ቻናል ይዛችሁ ሁሉም ቤት አዳርሳለሁ ማለት ከባድ ነው፣ ቀን በቀን ማለት ነው። ብዙም እንትን አለም ነበር። በራሴም ያው እየጠፋው ነበር፣ በሷም ደግሞ ያው ብዙም እንትን አለም ነበር። አልሐምዱሊላህ አሁን ደህና ነው ብዬ አስባለሁ። እሷ መዞር ከጀመረች በኋላ ማለት ነው። እኔ ያክል ሰው አልዘይርም ነበር ማለት ነው፣ ስለማይመቸኝ ማለት ነው እላችኋለሁ። ውድ ቤተሰቦቼ በርቱ፣ ጠንክሩ። ከጀመራችሁት በኋላ ኢንሻአላህ አላህ ሱብሃነሁ ወተዓላ ደግሞ ጥሩ ጥሩ ነገር የምንሰራበት ያደርገን። መጠንከር ነው ማለት ነው። ያው ብዙም ጊዜ ደግሞ ቪዲዮ አልለቅም። ለምሳሌ ቪዲዮም ስለሌለ ምግብም ለመስራት ሁለታችንም አይመቸንም። እኔም ቤት ወንድ ነው የሚሰራ፣ ለመቅረጥ ምናምን አይመቸኝም። የኔም ቻናል ሆነ የእሷም ቻናል ሆነ ያው ብዙም ቪዲዮ የምንለቀው የሚታይ ነገር የለም። ላይቭ ምናምን ከሆነ እንጂ አንዳንድ ትናንሽ ቪዲዮዎች እንደዛ ከሆነ እንጂ እሱም ያው አይታይም። እያየን ነው ቪዲዮ ለቀን፣ ያው ልመና ነው መቼም ማለት ነው። ሁላችንም ያለንበት ነው ማለት ነው። ስለዚህ እንደዛ ስለሆነ
ሌላው ሰው ለምሳሌ ፎቶ ተለጣጥፎ እንደዛውም ድራማውን ፍትፈታውን እንደዛ የሚሰራ ሰው ይሻላል ማለት ነው። ስለዚህ ያው በርቱ፣ ጠንክሮ ልብ ማድረቅ ነው ዩቱብ ማለት ነው። ልተውትም ያው አንዳንድ ሰው ጨክኖ ይተዋል። ልተውትም ደግሞ አያስችላችሁም አንዳንዴ ማለት ነው። ልተወው ብዬ ራሱ እንትን የምል ጊዜ አለ ማለት ነው። ስለዚህ ያው አንዴ ጀምረነዋል። አላህ ሱብሃነሁ ወተዓላ ያግራልን። ከዲናችንም እንትን ማለት አለብን ማለት ነው። መራቅ የለብንም። ያው አርቆናል ማለት ነው። አላህ ብቻ መጨረሻችን ያሳምርልን ማለት ነው። ኢንሻአላህ ያው ሆን ብለን ደግሞ ወደ ኢትዮፕ ብቻ መሆን የለብንም ማለት ነው። ወደ ዲናችንም መበረታታት አለብን ማለት ነው። ኢንሻአላህ እኔ ያው የመጀመሪያዬ ነው። ብዙ ልጆች እየጠየቃችሁ ነበር አልከፈለሽም ወይ ምናምን የምትሉ ልጆችም አላችሁ። ለምን ቻናሉ የቆየ ስለሆነ 4 አመት ሆኗል ማለት ነው። ግን እኔ አልሰራበትም ነበር እንደነገርኳችሁ ማለት ነው። የኔም የሷም በ3 ሳምንት በወር ምናምን ቆይቼ መጥቼ 2 ምናምን ገብቼ በዛውም ነበር የማቋርጠው ደግሞ ማለት አሁንም እንደዛ ቆይቼ ነበር እንትን የምለው የራሴው ያው ሞኒን በማንሳት እንትን ብሎኝ ነበር ማለት ነው። ብዙ ጊዜ በሰውም ቪዲዮ ምናምን ሰዓትም እያታገለኝ ነበር። አሁን ነው ማለት ነው እንጂ የኔው ቻናል ነበር መጀመሪያ ከፈትኩት የነበረ። በዚህ አጋጣሚ ጀዛኩሙላሁ ኸይር ብያለሁ። ለዚህ የሚያበቁኝ ደግሞ ሱፐር ቻት የላኩልኝ ልጆች ናቸው። አሁን ላይ በዚህ ላይ ባትኖርም ከኢትዮጵያ ያወቅኳት ጓደኛዬ ናት። ወላሂ አንድ ጊዜ 50 ሪያል፣ አንድ ጊዜ 25 ሪያል፣ አንድ ጊዜ 10 ሪያል፣ አንድ ጊዜ 15 መሰለኝ እንደዛ እያደረገች ያው በሷም ብርታት በሱፐር ቻት ምናምን ነው ይህ ያክል ጥሩ ቪዲዮ ለቅቄ አይደለም ለማለት ነው። አልሐምዱሊላህ ረቢል ዓለሚን ለዚህ በቅቼ ያለው ማለት ነው። ያው የኔ ደስታ የእናንተም ደስታ ነው እላችኋለሁ። እናንተንም እንደዚህ ያውቃችሁ ማለት ነው። ያው የከፈለኝን እነግራችኋለሁ ማለት ነው። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳትረሱ ማለት ነው። ሰምታችኋል ማለት ነው። የከፈለኝ 12 ሺህ ያው ብዙ ይመስለዋል ዩቲዩብ ሲከፍት አሁን ሰው ማለት ነው የሚከፈለው ማለት ነው። የከፈለኝ ብዙ የሚከፍላቸውም ልጆች ሊኖሩ ይችላሉ ማለት ነው። እኔ አሁን ላይ የከፈለኝ 12,556 ብር ከ5 ሳንቲም ነው ማለት ነው። በቃ አጠቃላይ ማለት ነው። ስለዚህ አልሐምዱሊላህ ነው። ቻናሉ ይከፍላል አይከፍልም ማለቱ ራሱ ትልቅ ነገር ነው። ሰርታችሁበት አሁን ይሄንን በወር የሚከፍላችሁ ነገር ቢሆን በጣም ትልቅ ነገር ነው ማለት ነው። ለምን ከራሳችሁ ስራ ጋር አገር ገብታችሁ በወር 12 ሺህ ብር ብታገኙ ትልቅ ነገር ነው ብዬ አስባለሁ ማለት ነው። አሁን ዩቲዩብ ይከፍላል ምናምን ሲባል ታዋቂ ዩቲዩበሮቹን ምናምን ሲሰማ ሲያስተላልፉ በቃ ሁሉም ሰው እንደዛ የሚከፈለው ይመስላል ማለት ነው። እኔ የከፈለኝ ይሄ ያክል ነው ማለት ነው ውዶቼ። ጀዛኩሙላሁ ኸይር ብያለሁ። ለምታበረታቱኝ አሁንም እያበረታታችሁ ላይክ ሼር እያደረጋችሁ አበረታቱን፣ ከጎን ይሁኑ